መላ የኦሮሞ ህዝብ እንዲያቅል የምንፈልገው ነገር የመላው የኢትዮጵያ ህዝብ እንዲያቅል የምንፈልገው ነገር መስኪ መንጌ የተሳሳተ መረጃ ወስዳ በግድየለሽነት ፌስቡክ ላይ ለጥፏለች። ምንም በማናውቀው የቀቤና ማህበረሰብ ላይ ስልጣናቸውን በመጠቀም አሸባሪ የጉራጌ ቡድን ማዕከላዊ ኢትዮጵያ ላይ ሁሉም ህዝብ የሚያውቀውን ነገር መሬት ወረራ፣ ሰዎችን ማፈናቀል፣ መግደሉን የተያዙትን ነገር ያ ሁሉ ወደኛ ዙራ የቀቤና ህዝብ ማፈናቀልና መግደል ወረራ እንደያዘ አድርጋ ፌስቡክ ላይ ለጥፏለች። ሁላችሁም እንድታውቁ እንፈልጋለን። የቀቤና ማህበረሰብ ለ30 ለ40 ዓመታት የራሱ ቋንቋ፣ ባህል፣ ታሪክ እያለው በግድ ጉራጌ ነው እየተባለ ኑሮ ነበር። ከብዙ ትግል በኋላ ከጽንፈኛ ጉራጌ ወጥቶ የቀቤና ማህበረሰብ መንግስት በፈቀደለት ነገር በልዩ ወረዳ ከተደራጀ ጉራጌ መውጣት ያላስደሰታቸው የጉራጌ ህዝብ እስካሁን የቀቤና ህዝብን ማፈናቀልን መግደልን ተያዞታሉ። በዚህ መልኩ ደግሞ እየሄዱ እየተማጸኑ የኛን እውነት ለመደበቅ ይሮጣሉ። የመላው የኦሮሞ ህዝብ ይሄን እንዲያውቅ እንፈልጋለን። መስኪ መንጌ ወጥተሽ ይቅርታ ጠይቀሽ ያለ ስም የሰጣሻቸውን ወንድሞችሽን ንጹህ ማህበረሰብሽን ይቅርታ እንድትጠይቅ እንፈልጋለን። የቀቤና ህዝብ ከኦሮሞ ህዝብ ጋር የተዋለደ ነው፣ አብሮ የኖረ ነው። ቋንቋውንም ሁሉንም አብሮ መናገር የሚችል ህዝብ ነው። የአባ ገዳ ስርዓትና የኦገት ሽማግሌ ስርዓት እንኳን ተመሳሳይ ነው። አንድ ላይ ሆኖ እንኳን ብዙ ተወያዩበት። እንዴት አንቺ አንድ ግለሰብ የጻፈለሽን ነገር ፌስቡክሽ ላይ አንድ ማህበረሰብ የሚያክል ነገር ጽንፈኛ አድርገሽ ትጽፊያለሽ? እንዴት ትፖስቻለሽ? ያስረግጬ ልንገርሽ፣ ስለ ኦሮሞ ህዝብም ከሆነ ቋንቋም ከሆነ ካንቺ የበለጠም እናውቃለን። እንዳንቺ ግን ያልሆነ መረጃ ፌስቡክ ላይ የሚለጥፍ ማህበረሰብ እንደ ማህበረሰብ ጽንፈኛ የሚያስደግ እንደዚህ አይነት ግድየለሽነትን ፖስት መፖስትሽ እጅግ በጣም አስከፍቶናል። በቆሴ ላይ እየተካሄደ ነው። ከቁምቢ ተነስቶ ግቤ ላይ የታፈኑ መኪኖችን፣ የተገደሉ ወንድሞቻችን ሁሉንም ታሪኩም አንድ በአንድ እናውቃለን። ማዕከላዊ ኢትዮጵያ ውስጥ እየተሰራ ያለው ኩሽ ፋሚሊን ለማጥፋት ነው። ይሄን ግን አታቂ። አንቺ ግን ከሰሜኑ ህዝብ ጋር እጅ ለእጅ ተያይዘሽ የኛ ወንጀለኛ የኛን ገዳይ ታደርጊያለሽ። ሁላችሁም ሼር አድርጉት። ሁላችሁ ገብታችሁ አንብቡ።